አንድ ቪዲዮ ከዚህ በፊት ሰርቼ ነበር። ይሄ ሁለተኛዬ ነው። ከዚህ በኋላ ግን ለዚች ልጅ ቪዲዮ ተመልሼ አልሰራም። እስቲ እነሱ ያሉትን ተከታትለን እንመለስ። ለሰው ልጅ የሚያስብ ሰይጣን ነው። ሃይማኖት ምን ያክል ጎድቶናል? ምን የጠቀመንስ ነገር አለ? የሰው ልጅ እንደማያስብ ታውቃለች። የኢየሱስ መኖር ነው ይሄን ችግር ያመጣው። ከሌሎቹ ሰው ጠይቆት ነው የጻፉት። በአይን አይቶ የጻፈው ማንም የለም። እያንዳንዱ የሃይማኖት ቅርጻ ቅርጽ እንዳለ የመጣልን ከውጪ ነው። ያ አብሮ የሚኖረውን ህዝብ እኮ ነው ያለያዩ። ማን ነው ኮንትሮል የሚያደርገው ታዲያ? ይሄን ክሬት የሚያደርገው ማን? 95% ህዝብ እኮ ተረፈ ምርት እኮ ነው። ባርየውም ጌትየውም ለተመሳሳይ እግዚአብሔር ነው የሚጸልዩ። እኮ ዋቄፈና አንድ አምላክ ነው የሚያምነው። ኢየሱስ ባይወለድ ምን አለበት? ሃይማኖት አፍሪካን ሙሉ ወደ ቁልቁለት ነው። ስለዚህ ስቲል ሸቀጥነታችን አልቆመም። እንደ ፍትሐ ነገሥት ኢትዮጵያ ነው ጉዳት አለ እንዴ? ኦልድ ቴስትመንት እኔ ምቾት አይሰጠኝም። መጽሐፍ ቅዱስ ላይ የምን እውቀት ነው የምታገኝ? ብዙ ሰው ህይወቱን እየሰጠ መከራውን እየበላ ለእግዚአብሔር የሚያሳየውን ፍቅር አንድ እርምጃ እግዚአብሔር አልመጣም። ጸቦት ሲደርስ መንበረ ጸቦት ሲደርስ በቃ እኔ ይሄ ሲጣላ ሲታርግ ያለው ነው እዛ ሄጄ እቀመጣለሁ ብሎ ሲያስብ ስላሴ ተሰወረ። እሺ እንደሰማችሁት ነው እንግዲህ ብዙ ሐሳብ አንስተዋል። ምን አይነት ዘመን ላይ ነው የደረስነው የሚያስብለን ነገር አለ። እንደዚሁም ደግሞ ምን አይነት ብልግና ነው የሚያስብለንም ነገር አለ። እነሱ ያነሱት እንግዲህ ለሰው ልጅ በጣም የሚያስብ ሰይጣን ነው ይላሉ። ኢየሱስ ክርስቶስ ለሰው ልጅ እንደማያስብ ይናገራሉ። እንደዚሁም ደግሞ የኢየሱስ ክርስቶስ መምጣት ችግር እንደፈጠረባቸው ነው የሚያስቡት። እንደዚሁም ደግሞ ሃይማኖት ችግር እንዳመጣባቸው በኢትዮጵያ እንደዚሁም በአፍሪካ ብዙ ችግር እንዳመጣባቸው ተናግረዋል። እውነት ሳያውቁት ቀርተው አይደለም። ይሄ ብልግና ነው። በተለይ ደግሞ እዚህ ላይ ለምንሰሙኝ ሁሉ በኦርቶዶክስም በፕሮቴስታንትም በክርስትና ሃይማኖት ውስጥ ላላችሁ ሰዎች የምናገረው ነገር ቢኖር የዚች ልጅ እምነት ምንድን ነው? የዚች ልጅ ርዕዮተ ዓለም ወይም ደግሞ አስተሳሰብ ምንን እያራመደች ነው? አንዴ መጽሐፍ ቅዱስን ትተቻለች፣ አንዴ ፕሮቴስታንትን ትተቻለች። ኦርቶዶክስን ነው የምፈልገው ትላለች። እንደዚሁም ደግሞ መጽሐፍ ቅዱስን እያወጣች ብዙ ነገር ስትል ሰማለሁ። እንደዚሁም ደግሞ ኢየሱስ ክርስቶስ ላይ ያለባት ችግር፣ ስላሴ ላይ ያለባት ችግር ምን እንደሆነ አላውቅም። በተደጋጋሚ የምሰራቸው ፕሮግራሞች በጣም ብልግናን የተላበሱ ነገሮች ናቸው። ከዚህ በፊት እግዚአብሔር አፈር ይብላ ስትል ሰምታችኋል። ፕሮግራሞቿ ሁሉ ምንድነው ሐሳቧ? ወይ ሳይድ ይዞ የክርስቶስ ተቃዋሚ ነኝ ብሎ በይፋ ወጥቶ ያንን መቀጠል ወይም ደግሞ ክርስቲያን ነኝ ብሎ የክርስትና ሃይማኖትን አክብሮ እንደዚሁም አባቶችን አክብሮ እንደዚሁም መጽሐፍ ቅዱስን አክብሮ ጌታንም አክብሮ እግዚአብሔርን መስሎ መኖር ነው እንጂ አቋሟ አልገባኝም። ስለዚህ በኦርቶዶክስ ቤት ያላችሁ፣ በፕሮቴስታንት ቤት ያላችሁ፣ በካቶሊክ ያላችሁ ሰዎች አቋሟን እንድታደርጉ በጌታ ፍቅር አሳስባችኋለሁ። እንግዲህ አሁን ካነሱት ሐሳብ ለሰው ልጅ የሚያስበው ሰይጣን ነው የሚል አስተሳሰብና ፍልስፍና የመጣው በተለይ አስታውሳለሁ በአንቶኒ ለቪ በ1960ዎቹ መጨረሻ አካባቢ እንደዚሁም አጋማሽ አካባቢ የተነሳ ሰው አለ። ለሰው ልጅ ነፃነትን የሚሰጥ ሰይጣን ነው የሚል እምነት ይዞ መጥቶ ነበር። እንደዚሁም ቸርች ኦፍ ሳታን የገነባው እሱ ነው። የሰይጣን ቤተ መቅደስ ብሎ የሰራው እሱ ነው። የሰይጣን መጽሐፍ ቅዱስ ብሎ የጻፈውም ይሄ አንቶኒ ለቪ በሳን ፍራንሲስኮ ከተማ የሚኖር ሰው ነው። እንግዲህ ይሄ ሰው ዘመኑን ሁሉ ክርስቶስን ሲቃወም ሲተች ነው የኖረው። ሰይጣንን እንደ ነፃ አውጪ፣ ኢየሱስ ክርስቶስን ደግሞ እንደ መከራ አምጪ እና ባርነትን ሰው ላይ እንደጫነ አድርገው ነው የሚያስቡት። በነገራችን ላይ ከእግዚአብሔር ሐሳብ ከእግዚአብሔር መንፈስ አንድ ሰው ከወጣ ለዛ አይምሮ ነው የሚደረገው። ስለዚህ ይሄ ደግሞ ምንድነው የሚያስከትለው? የእግዚአብሔርን ሕግ አለማክበር፣ እግዚአብሔርን አለመምሰል፣ እንደዚሁም ደግሞ ለሰይጣን ሐሳብና ለዚች ዓለም ሐሳብ መመቸት ነው ለዚህ ሁሉ እየዳረጋቸው ማለት ነው። ስለዚህ እነዚህ ሰዎች መጀመሪያ ኃጢአትን ሲለማመዱ የመጡበትና እንደዚሁም ደግሞ ለሰይጣን ሐሳብ ለዚች ዓለም ሐሳብ ምቹ ሆነው ነው አሁን የደረሱበት ጥፋት የደረሱበት ማለት ነው። ስለዚህ አንቶኒ ለቪ የሚባለው ሰውዬ ነው አሁን በኢትዮጵያ እንደዚሁም በዓለም ዙሪያ የሰይጣን አምልኮ ቤተ አምልኮ እንዲገነባ እንደዚሁም ደግሞ የሰይጣን እንቅስቃሴ እንዲሰፋ ምስጢራዊ ቡድኖች እንዲዋቀሩ በጣም እንዲበዙ በዓለም ዙሪያ ያደረገው የዚህ ሰውዬ። ከዛም መንበረ ስልጣኑን ለልጁ አስረከበ። ልጁ በስተመጨረሻ ላይ ይህን ነገር አልፈልግም ብላ ወጣ የራሷን ህይወት እየቀጠለች ነው ያለችው። ስለዚህ የዚህ ሰውዬ አስተሳሰብና ፍልስፍና ከቤተ ክርስቲያን እንዲያፈነግጥ የተደረገው ለምንድነው? እንደዚህ አይነት ልምምድ ውስጥ ገብተው ነው። ስለዚህ እነዚህ ሰዎችም ያወቁ መስሏቸዋል። ሌላ ልምምድ ውስጥ ነው ያሉት። መጽሐፍ ቅዱስ የእግዚአብሔር ቃል ነው። የተፈወስንበት በዚህ ቃል
ብዙ ነገር ያወቅንበት ሰማያዊ ምስጢር የተገለጠልን እንደዚሁም ደግሞ ምድራዊ እውቀትንም አግኝተንበታል። የትኛውንም የዓለማችን ደራሲዎች የትኛውም የዓለማችን ፈላስፋዎች ሊጽፉት ሊደርሱት የማይችል ነው በእግዚአብሔር ኃይል የተደረሰበት መጽሐፍ ቅዱስ ላለፉት በሺዎች ዓመታት የሚቆጠሩት ሰዎች ያነቡታል። አሁንም እናነባለን። በህይወታችን ውስጥ አያልቅም። ማለዳ ማለዳ ሁሌም አዲስ ነው። ይህንን መጽሐፍ የመተቸት አቅሙ ስኬት አገኘ በአጋንንት ኃይል ካልሆነ በስተቀረ ኢየሱስ ክርስቶስንም የሚጠላ የለም። ኢየሱስ ክርስቶስን የሚጠላ የተረገመ ይሁን ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስን የሚጠላ የሚያሳድድ ክርስቲያኖችን የሚጠላ የሚያሳድድ አጋንንት የጨለማው ኃይል ነው። ስለዚህ እነዚህ ሰዎች ከበስተጀርባቸው አጋንንት አለ። የአጋንንትን የመናፍስትን ሐሳብ ነው የሚያራምዱት። በጣም ከገረመኝ ውስጥ አንዱ ነገር በኮመንት ላይ ሳነብ ነበር። ብዙ ሰዎች የነዚህን ሐሳብ ይከተላሉ፣ ይቀበላሉ። ስለዚህ ሰዎች የምንሰማውንም መርጠን ብንሰማ እንደዚሁም ደግሞ የምናምነውንም የምንወስደውንም የምንከተለውንም ነገር ብናቅ በጣም ጥሩ ነው። ስህተትን የመስማት ያሉንን ወደ ክፋት የሚመሩንን ነገር በሰማን ሰዓት ወደ ክፋት እንገባለን። ከዛ ውስጥ ማንም አያወጣንም። የሰይጣን መጫወቻ ነው የምንሆነው። ስለዚህ ቅድም እንዳልኳችሁ መግቢያ ላይ ይሄ የመጨረሻ ቪዲዮ ነው ለነሱ። መቼም ተመልሼ ከዚህ በኋላ እንደዚህ አይነት ቪዲዮችን በእነዚህ ሰዎች ላይ አልሰራም። ግን እንደዚህ አይነት ሰዎች 100% እርግጠኛ ነኝ መጨረሻቸው ለቅሶ ነው የሚሆነው። ክርስቶስን ሲቃወሙት ሁሉ የኖሩ ሰዎች መጨረሻው አላማረም። እንኳን አይደለም ከሞት በኋላ አይደለም በዚህ በምድሩ ራሱ በስጋቸው ቅጣታቸውን ይቀበላሉ። ምክንያቱም የእግዚአብሔር ቃል ሲናገር ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ ይላል። ስለዚህ ከከባድ ኃይል ጋር ነው የሚጣሉት። መልካም አባት ነው፣ አዳኝ ነው፣ ፈዋሽ ነው። ለተበደሉት በጽድቅ ይፈርዳል። ነገር ግን በክብሩ ከማንም ጋር አይደራደርም። መልክ ሊኖረው ይችላል፣ እውቀት ሊኖረው ይችላል፣ አሳዛኝ ልትሆን ትችላለህ፣ ዋቴቨር። ነገር ግን በክብሩ ከመጡበት እግዚአብሔር የሚበቀል አምላክ ስለሆነ ከከባድ ኃይል ጋር ከመጣላት ይልቅ በሰላም የእግዚአብሔርን ቃል እየሰበኩ እያመኑ እንደ እግዚአብሔር ሐሳብና ፍቃድ መኖር ይቻላል። ያ ካልተቻለ ደግሞ በራስ ዓለም መኖር ይቻላል። ከእግዚአብሔር ጋር ፊት ብሎ የሚያጣላ እንደ ቆሎ ጓደኛ አፍ መክፈት ጥሩ አይደለም ብዬ አስባለሁ። ብዙ ሰዎች የተቃወሙት አይቻለሁ። እኔ በዓለማችን ላይ አይቻለሁ፣ በመጽሐፍ ቅዱስ ታሪክ አይቻለሁ፣ ሰምቻለሁ። መጨረሻቸው ሞት ሆኖ አጓጉሎ ሆነው እንዳለፉ አይቻለሁ። በዚህ ዘመንም ደግሞ በቅርብ ጊዜ አይቻለሁ። በቅርብ ጊዜ እግዚአብሔር ላይ እንደፈለጉ ሊሆኑ የሞከሩት ሁሉ ዋጋቸውን ሲያገኙ አይቻለሁ። ስለዚህ የነዚህ ሰዎች የዚች ልጅም ካልተመለሰች ድረስ ሩቅ አይሆንም። በቅርቡ እግዚአብሔር ታምራቱን ያደርግባታል። ስለዚህ የምሰሙኝ ይህንን ቪዲዮ ላይክ አድርጉት፣ ቻናሌን ሰብስክራይብ አድርጉት። እንደዚሁም ደግሞ በዚህ ሐሳብ ላይ ወይ እቺ ልጅ አቋም እንድትይዝ ወይም ደግሞ ፍላጎቷን በግልጽ እንድትናገር ብታደርጉ እላለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።